ሰላም ጤና ይስጥልኝ። እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ እዚህ ፎቶግራፍ ላይ የምትመለከቷቸው ሁለት ሰዎች ማለት ነው ከሁለት ዓመት በፊት እዮሃ ሚዲያ ላይ አንዲት ልጅ ቀርባ ቃለ መጠይቅ ተደርጎላት ነበር እና በጣም ተመስጬ ነበር ሳዳምጥ የነበረው በእውነት እሱን ቃለ መጠይቅ መቼም አልረሳውም። ከውጭ ሀገር ተይዛ ወደ ኢትዮጵያ እንዴት እንደመጣች በሰው አማካኝነት አንዱ ሰውዬ አግብቼ ወደዛ ሀገር መልሼ እወስድሻለሁ ብላት እንደመጣች እንደነበረ ነው። እና ሰሞኑን ደግሞ ሸገር ሚዲያ ላይ ሸገር ኢንፎ ሚዲያ ላይ የሆነ ሰውዬ ቀርቦ አይታችሁታል። ከሱ ሰውዬ ጋር አብሮ ያለቀሰ ሰው አለ እዚህ ፎቶ ላይ ያለ ማለት ነው። እና እኔ በእውነት በጣም ነበር ያለቀስኩት። ግን አንድ ነገር አሁን ደግሞ ምን ከ20 ዓመት በፊት የደረሰብኝን በሰው መከዳት እንዴት ከባድ እንደሆነ ያስታወሰኝ ነገር ነውና ማለት ነው። ልጅቷ ታሪኩ ላይ የተናገረችው ሰው ማለት ነው እንደዛ ሲያለቅስ የነበረው ሰውዬ ነው። በእውነት ነው የምላችሁ። ሰው የዘራውን ነው የሚያጭደው። ሰው የዘራውን ነው የሚያጭደው። እኔ በእውነት ከሰውየው ጋር በጣም ነበር ያለቀስኩት። ልጆቼ ምኖቼ እያለ ሲል ማለት ነው። እኔም ልጆች አሉኝ። በልጅ ጉዳይ ብዙ ነገር አለ እና ግን በኋላ ደግሞ ትናንትና እዮሃ ሚዲያ ላይ መታ በድጋሚ ስቀርብ እኔ ድንግጥ ነው ያልኩት። በቃ በጣም ነው የደነገጥኩት። እና በእውነት እግዚአብሔር ለካ በእርግጥ እኔም ብድር ከፍሎልኝ አይቼዋለሁ። ግን በጣም ነው የገረመኝና እውነት ክፉ ነገር በሰው ላይ ግፍ አኗል። በሰፈሩት ቁና መሰፈር አይቀርም። እና ለማንኛውም በተንኮል የሰውን ጀርባ ከኋላ ሆናችሁ እንደዚህ የምትጠቀጥቁ ሰዎች ማለት ነው ነገ የእናንተም ጀርባ እንደሚጠቀጠቅ እንዳትዘነጉ ለማለት ብዬ ነው። ለማንኛውም ፕሮግራሙን ሙሉውን እዮሃ ሚዲያ ላይ የልጅቷን ገብታችሁ መከታተል ትችላላችሁ። ያለፈ ታሪኳንም ትናንትናም ያለችውን ማለት ነው። እና የሰውየውንም ማየት ከፈለጋችሁ ሸገር ኢንፎ ላይ ግቡና እዩት፣ ታገኙታላችሁ። ከሳምንት በፊት ምናምን ነው ኢንተርቪው የተደረገው።